Hey guys, እንዴት ናችሁ? ዛሬ ማሳያችሁ ይሄንን አይሻዶ እንዴት እንደሰራሁት ነው። ማክሲመም 5 ደቂቃ ቢሆን ነው የፈጀብኝ። በጣም ብዙ ከለር ስላለው ኮምፕሊኬትድ ይመስላል እንጂ በጣም ቀላልና አጭር ጊዜ የሚፈጅ አይሻዶ ነው። ወደ ቪዲዮ ነው። ሬዲ ፊቴን ስሰራ ብለሽን እና ኮንቱሬን ወደ አይኔ ውስጥ ትንሽ አምጥቼዋለሁ። እንደ ትራንዚሽን ሼድ የምጀምረው መጀመሪያ በዚህ ከለር ነው። ፍላፊ ብራሽ ላይ ከብሮንዘሪ ጋር የሚመሳሰል ከለር ስለሆነ ወደ ኖዝ ኮንቱሬም ማምጣት እችላለሁ፣ መርጅ ማድረግ። ከለርፉል አይሻዶ በጣም ረጅም ጊዜ ነው ከሰራሁኝ። አሁን ክሊን ገርል ኑድ ሜካፕ ምናምን ስለሆነ እዚህ ላይ ራሱ ሺመር እዚህ ጋር ሺመር አድርገው መጨረስ እንችላለን። አሁን ደግሞ ቺኛዋን አውተር ኮርነሪ ላይ ብቻ በጣም ፒግመንትድ ስለሆነ ብዙ ፕሮዳክት አላነሳም። ይሄን ቁጭ እያደረኩ ስለምፈልገው ቦታ ነው። ብዙም እንዲህ አላደርገውም። ዛሬ ለመስራት ያሰብኩት አይሻዶ አረንጓዴ ነው። አረንጓዴ ደግሞ ከቀይ ጋር በጣም የሚያምር ከለር ነው። ኮምፕሊመንት ይደራረጋሉ። ስለዚህ እዛ የቀይ ቤተሰብ ውስጥ ለመቆየት እየሞከርኩ ነው ማለት ነው። አውተር ኮርነሬን እንደዚህ ሁለቱንም ካረኩ በኋላ መጀመሪያ በተጠቀምኩት ፍላፊ ብራሽ ብሌንድ አደርገዋለሁ። እየተጠቀምኩት ያለሁት ፓሌት የጂቪኤስ ፕሌስ አይሻዶ ነው። ሁልጊዜ አይሻዶ ብሌንድ ስናደርግ መጫን የለብንም። እንደዚህ ላይትሊ ነው ብሌንድ ማድረግ ያለብን፣ ያው በትዕግስት በደንብ እንትን እስኪል ድረስ። ከፈለግን አሁንም አንድ ሼድ ጠቆር ያለ እዚህ ጋር ማድረግ እንችላለን። እኔ ግን ቀንም ስለሆነ እዚህ ጋር ነው ለጊዜው የማቆመው። ከላይ ያደረግነውን ምንም አይነት አይሻዶ ከስርም አንድ ራያችን ላይ እናደርጋለን። ብሩሼን አጽድቼ ከላይ መጀመሪያ ያደረግኳትን ከስርም ስለዚህ ኢንኮምፕሊት ነው የሚመስለው። ሁልጊዜ አይናችን ላይ የምናደርገውን መድገም አለብን ራሱን ከስር የምንሰራው። ይሄንንም አውተር ኮርነሪ ላይ ስላደረግኩት እዚህ ጋር ሞር ፎከስ የማደርገው በውጭ በኩል ያለው ላይ ነው። ይሄኛው ብቻ ዳርከር ሆኖ እየነጣ እንዲሄድ ማለት ነው። ከዛ ከልብሴ ጋር እንዲሄድልኝ እቺኛውን ግሪን ነው የማደርገው። በጣም ነው የምወደው ይሄንን አረንጓዴ ከለር ወደ ኔቪ ግሪን የሚሄደው። አሁንም ሞር ፎከስ የማደርገው ኢነር ኮርነር ላይ እና የፊተኛው ፓርት ላይ ነው፣ ግን ስቲል ወደ ኋላም እመጣለሁ እየደበዘዘ እንዲሄድ ማለት ነው። ማይባል በራሱ ፍላፊ ብራሽ ትንሽ የሚያልቅበት መስመር ላይ ብሌንድ አደርገዋለሁ ቁርጥ ብሎ እንዳይቀር። ከዛ ደግሞ እነዚህ ኢነር ኮርነሪን ሃይላይት ለማድረግ ጎልድ ሺመር አደርጋለሁ። ኦሬዲ አረንጓዴውም የራሱ ጎልድ ሺመር ነገር ስላለው አንድ ላይ እንትን ይላል። ከዛ እዚች ጋር ትንሽ ሃይላይት አደርጋለሁ። ላይት ሲያርፍበት ይሄ በጣም እኔ እንደዚህ መሲ የሆነ አይሻዶ ነው ማለት ቅርጽርጽ ያለው ብዙ እንትን አይለኝም። ስለዚህ አሁንም ከላይ ያረኩትን ከስር ደግማለሁ።
እንደዚህ አይነት ትንሽዬ ጠፍጣፋ ፍላት ብራሽ ይዤ አረንጓዴውን አሁንም ልዩነቱ ራሱ ይሄኛው የተጠቀምኩት ያለሁት ፓሌት ደግሞ የሞርፊ ፓሌት ነው። ከጄምስ ቻርልስ ጋራ ኮላብ ያደረጉበት ፓሌት ነው። አይ ዶንት ኖ አይ ቲንክ ዲስኮኔክትድ ሆኗል መሰለኝ። አሁን ብራይት እና ጎልዷን ሽመር ይሄ ባይ ዘ ወይ አይናችንን ከፈት ያደርግልናል። እዚህ ጋር ሃይላይት ማድረግ አሁን ይሄንን አይላይነር ነው ማድረገው እዚህ ጋር ካደረኩት ጋር አንድ አይነት ማለት ነው። ፕላስ ቀይ ስለሆነ አረንጓዴ ስለሆነ ከቀይ ጋር ነው ሞር ኮምፕሊመንት ይደራረጋሉ። አሁን ማስካራና አይላሽ አድርጌ ይመለሳል። ጥቁር አይላይነር ማድረግ የምትፈልጉ ከሆነ እዚህ ጋር ጥቁር አይላይነር ወይ ደግሞ አይኔ ስር የተቀባሁትን አይነት አይላይነር የምታደርጉበት በጣም ያምራል። እኔ አሁን አይላይነር ማድረግ አልፈልግም። እንደገና ረጅም አይላሽ ካላችሁ ደግሞ በማስካራ ብቻ ራሱ በጣም ነው የሚያምረው። ግን እኔ አይላሽ በጣም አጫጭር ነውና ኤክስቴንሽንስ አደርጋለሁ። ሙሉ ፊቴ ዩኒፎርም እንዲሆን አይኔ ላይ ያደረኩትን ሊፕ ላይነር ከንፈሬም ላይ አደርገዋለሁ። ብለሽንም እዚህ ጋር አምጥቻለሁ። ስለዚህ ዝብርቅርቅ ያለ እንትን አይሆንም። በተለይ ብዙ ከለር ብናደርግ ከሆነ ያንን ጋር አይላሽን አድርጌ ስጨርስ ኤንድ ሪዛልቱ ይሄንን ይመስላል። እንዳልኳቸው በጣም ነው የሚያምረው። ኢትስ ቬሪ ኤጂ 90s ቫይብ አለው። በጣም ነው የወደድኩት። እኔ ብዙ ጊዜ ሜካፕ ስቀባ ከልብሴ ጋር ወይ ከስካርፌ ጋር ከጆሮ ጌጥ ጋር ምናምን ማች ስናደርገው ደግሞ ኤሌቬት ያደርገዋል። ሶ that's what I did. Yeah, I hope you enjoyed this video. Like, share, subscribe ማድረጋችሁን አትርሱ።